ሰላም ቤተሰቦች እንዴት ናችሁ? አማን ናችሁ? ከላይ የምትመለከቱት የኢንስታግራም አካውንት ማታ በፌስቡክ ገጽ ላይ ፖስት አድርጌ ተናግሬ ነበረ። አካውንቱ የሱ አይደለም የኔ ነው ብዬ ገልጬ ነበረ። ልጁን ላገኘው አልቻልኩም። በብዙ ነገር ሞክሬ ላገኘው አልቻልኩም እና አገናኙኝ በሚል ብዙ ነገር ጥሬ ነበረ። ያን ስቸገር ግን ሚዲያ ላይ አውጥቼ ፌስቡክ ላይ ልናገር ሞክሬያለሁኝ። አሁን ልጁ ጋር ተገናኝቻለሁኝ። አግኝቶኛል። አካውንቱን መልሼለታለሁኝ። አሁን በእጁ ላይ ይገኛል። ኢሜይሉንም በነፃ ነው የሰጠሁት። እመኑኝ፣ እንደ ኢትዮጵያዊ ጨዋነት በነፃ ነው የሰጠሁት። አንድ ብር ሳልጠቀም ያ ሁላ ነገር አፍስሼበት ያ ሁላ ነገር አባከኘበት አንድ ብር ሳልጠይቀው ኢሜይሉንም ፓስዋርዱንም ሰጥቼዋለሁ። ሰላም ቤተሰቦች እንዴት ናችሁ? አማን ናችሁ? ከላይ የምትመለከቱት የኢንስታግራም አካውንት ማታ በፌስቡክ ገጽ ላይ ፖስት አድርጌ ተናግሬ ነበረ። አካውንቱ የሱ አይደለም የኔ ነው ብዬ ገልጬ ነበረ። ልጁን ላገኘው አልቻልኩም። በብዙ ነገር ሞክሬ ላገኘው አልቻልኩም እና አገናኙኝ በሚል ብዙ ነገር ጥሬ ነበረ። ያን ስቸገር ግን ሚዲያ ላይ አውጥቼ